ነዳጅ ይጠፋል ስለጥፍ ነበር ባለው ነዳጅ ለምን እንደሚጠፋ ታውቃለህ? እያንዳንዱ ሚኒስቴርና ሚኒስቴር ዴታ ወይ ኮሚሽነር ምናምን ስፖንሰር የሚያደርገው ነዳጅ አከፋፋይ አለ። የሚያመጣም ከላይ ያሉ ሚኒስቴሮች ኢምፖርት የሚያደርጉትን ስፖንሰር ያደርጓቸዋል። ከታች በከተማ በምናምን ያሉት ደግሞ ማዳያ ያላቸው ሰዎች ስፖንሰር ያደርጋሉ። ፓርትነርሺፕ ነው፣ ትርፍ የጋራ ነው። ወደ ዘይዱ ልክ የማክሮ ኢኮኖሚክ ቲም ቁጭ ብሎ የሚቀጥሉ ላይ የነዳጅ ድጎማ የነዳጅ ዋጋን ለመለወጥ ለመጨመር ሲነጋገር ገና ስብሰባ ሳያልቅ ለአከፋፋዩ ይነገራል። በውጣ ውረድ እስከታች ይደርሳል። ማዳያዎቹን አጥረግልጎ የነበረው ነዳጅ ኦል ኦፍ ሰደን ይጠፋል። ማን ሞኝ አለ ነገ 10 ብር የሚጨምር በሊትር 10 ብር የሚጨምር ነዳጅ ዛሬ በ100 ብር ከ10 ብር በታች ቀንሶ የሚሸጥ? the system is compromised። በህዋት ጊዜ ስቴት ካፕቸር ነበረ። ኤሊት ግሩፕ በተወሰኑ ሰዎች ስቴት ካፕቸር ነበረ፣ በፓርቲ ስቴት ካፕቸር ነበረ። አሁን ምንድነው የማፊያ አይነት ስቴት ሆነ። the state has become a criminal enterprise። የኤክስቶርሽን እና የኮረፕሽን ኦፊሻል ኮረፕሽን መካኒዝም ነው። አንድ ባለፈው ነው የማዕከላዊ ኮሚቴ ላይ አንድ የቀረበ ነገር ነበር። ኢንተለጀንስ እና ከሚሊተሪ ኢንተለጀንስ የቀረበ ነበር። ሪፖርቱ ምንድነው የሚለው የሙስና በክልሎች ፕሬዝዳንቶች፣ በዋና ዋና ከተማ ከንቲባዎች እና በፌደራል መስሪያ ቤት ሚኒስቴሮች በሚኒስቴሮች ደረጃ በተቀናጀ ግልጽ እና ገሃድ በሆነ መልኩ ነው ዘረፋ እየተካሄደ ያለው ይላል። ይሄን ያለው አብይ የሾመው የአብይ ኢንተለጀንስ እና የመከላከያ ተቋማት ናቸው ያቀረቡት። ሀገሪቷ ሴኩሪቲን ሪስቶር ለማድረግ ጋሬጣ የሆነው አንዱ ምክንያት ሙስና ከመንሰራፋቱ የተነሳ የመንግስት አገልግሎት የግለሰቦች ገንዘብ መበዝበያ መዋቅር ሆኗል። እሰይስ ይሁን ከተደመጠ በኋላ እርምጃ ይወሰዳል ሲባል ታዋቸው። ለምክንያቱም እነዚህ ሰዎች እያስፈራራ ይሄንን አንድ ነገር ብትቃወሚኝ አወጣብሻለሁ እያለ ከንቲባውንም ፕሬዝዳንቱንም ለማስፈራሪያ ለመጠቀም ያስቀመጠው ነው